እኔ በህይወት ዘመኔ እግዚአብሔር ዘፈን እሰራለሁ የሚል ሐሳብ ኖርኛ አያውቅም። ምን አለበት አሁን ኢዚ ብታረግልኝ። አሁን እኔ ዘፈን ሰርቼ መጥቼ ከፍዬ ከዛ በኋላ ቸርች ላገለግል ነው ወይስ ምንድን ነው? በጣም ብዙ ቻሌንጅ እያለቀስኩ ነበር የዛን ቀን የገባሁት። በነገራችን ላይ አመልካለሁ እስከ ህይወቴ ፍጻሜ ቤት የሆነ የመጨረሻ የሚለው መዝሙር የዛን ቀን ነበር የተጻፈው እና አማራጮች ይመጣሉ፣ ይፈትናሉ። ከዛ ጌታን አንድ ሲምፕል ነገር ላስለምድህ አልኩት። ቃል ተናገር ይሆንልኛል፣ እስቲ በለው ዳዊት ዕዳው ይከፈልለት በል አልኩት። ብዙ ቃላቶችን ፊቱ ደረደርኩ። ብትል እኮ ይሆንልኝ ነበር፣ ዝም ብለህ ነው ያልኩ ብዙ አልኩት። ቆይ አለኝ። አቤት መቆየት ሲያሰለች! እግዚአብሔርን ለመፈለግ መቆየት። በነገራችን ላይ እግዚአብሔር የሚቆየው የሆነ እያልሰራ ወይም የሆነ ነገር ሆኖ አይደለም። እየሰራ ነው፣ አይታየንም። ግን ለካ በእኛ ከሚሰራው ይልቅ እኛን መስራት ደስ ይለዋል። ስለዚህ ያልሰራ ይመስለናል፣ ዝም ያለ ይመስለናል። ዝምታህ በዛ አልኩ። እንደውም አንደኛው መዝሙር ጻፍኩኝ፣ ዝምታህ በዛ የሚል። ከዛ በኋላ ግን ጠብቀሃለሁ ብዬ ደግሞ ጻፍኩኝ። ስለዚህ እንደው ለዚህ ትውልድ ምለምነው እግዚአብሔር እንዲረዳን ዛሬ ኃይል እንድታገኙ ምለምነው በአምልኮ ውስጥ ጠብቁ፣ ጌታን ጠብቁ፣ ጌታን በመፈለግ ውስጥ ጠብቁ። በጣም ብዙ ኦፕሽኖች አሉ፣ ነገር ግን አይጠቅሙም። እኔ ብዙዎቹ ወጣቶች ከዛ አብረውኝ የወጡትን ልጆች ሳስባቸው ከብዙ ጊዜ በኋላ ይደውሉልኛል። በጣም በብዙ ጉዳት ውስጥ ሆነው በብዙ ሀዘን ውስጥ ሆነው ይደውሉልኛል። ዛሬ እኔ እናንተ ፊት እኮ አልቆምም ነበር። እኔም በቲቪ በሌላ ነገር ነበር የምንተዋወቀው። መጠበቅ መልካም። በሚገርማችሁ እግዚአብሔርን ጠብቆ ያፈረ የለም። በእውነት ነው የምላችሁ። ጓደኞቼ የሄዱበት የነበሩበትን ከተማ በክብር ነው ምንም ሳይጎልብኝ ወሰደኝ። በሰላም ተመለስኩኝ እኔ